የስልካችሁን ባትሪ በአንድ አስገራሚ አፕሊኬሽን በመጠቀም ከሳምንት በላይ ማቆየት ትችላላችሁ ብዬ በሰራሁት ቪዲዮ ላይ ብዙዎቻችሁ ፓርት 2 ስራልን ብላችሁኛል። እኔም ቃሌን ጠብቄ ፓርት 2 ይሄው ሰርችላችኋለሁ። እስከ መጨረሻ ተከታተሉ። የቻላችሁትን ያህል ኮፒ ሊንክ አድርጉልኝ። አፕሊኬሽኑን ለማውረድ እዚሁ ቲክቶክ ላይ እንዳላችሁ የሼር ምልክቷን ትነኩና ቴሌግራም ሚለውን ትነካላችሁ። ወደ ቴሌግራም ይወስዳችኋል። የሰርች ባሩ ላይ ሄዳችሁ @binatech21k ብላችሁ ሰርች ታረጋላችሁ። ፊት ለፊት ይመጣላችኋል። ቻናሉን ጆይን በሉና አፕሊኬሽኑን ፒን አድርጋለሁ አውርጉ። እንደዚህ ሲከፍትላችሁ ቻርጂንግ በሚለው ስር እዝጋ አሁን ባላችሁ የቻርጅ ፐርሰንት ስልካችሁ ለስንት ሰዓት እንደሚቆይ ያሳያችኋል። ለምሳሌ የኔ 25% ነው፣ 4 ሰዓት ተኩል ይቆይልኛል ማለት ነው። ከዚህም በተጨማሪ የቻርጀራችሁን ፍጥነት በሚገባ ያሳያችኋል። እዝጋ ቻርጅ ካረንት አለው። ሆልቱንም እዝጋ ያሳያችኋል። ቴምፕሬቸሩንም የስልካችሁን ሙቀት ያሳያችኋል። በጣም የሚገርም አፕሊኬሽን ነው፣ ተጠቀሙበት። በቀጣይ ደግሞ ፕሮፌሽናል ካሜራ የሚያስንቅ የካሜራ አፕሊኬሽን ይዤላችሁ መጣለሁ። ኮመንት ላይ ፓርት 3 እያላችሁ ጻፉ። ፎሎ ማድረግ እንዳይረሳ።